ስልካችሁ ላይ አሁኑኑ የግድ ማስተካከል ያለባችሁ ሶስት ወሳኝና በጣም ሊጠቅሟችሁ የሚችሉ የስልክ ሴቲንጎችን ላሳያችሁ። ላይክ ሼር ፎሎ እንዳትረሱ። ወደ ፕሮሰሱ አንደኛ የስልካችሁን ሴቲንግ ትከፍታላችሁ። በመቀጠልም ኮኔክሽን፣ በመቀጠልም መጨረሻ ላይ ሞር ኮኔክሽን ሴቲንግ የሚለውን ትከፍታላችሁ። ልክ በዚህ መልኩ ሲመጣላችሁ ኒርባይ ዲቫይስ ስካኒንግ የምትለዋ እቺን ኦፍ ታረጋላችሁ። ይህ ኦን ሆነ ማለት የስልካችሁን ባትሪ ሙጥጥ አድርጎ ከሚጨርሱ የስልክ ሴቲንጎች አንደኛው ነው። አካባቢያችሁ ላይ ያሉ ዲቫይሶችን ስካን እያደረገ የስልካችሁን ባትሪ ካለ ጊዜው እንዲያልቅ ከሚያደርጉ ነገሮች አንደኛው ነው። የግድ ይህንን ኦፍ ማድረግ ይኖርባችኋል። ሁለተኛዋ ሴቲንግ በጣም ወሳኝ ሴቲንግ ስለሆነ አሁኑኑ ማስተካከል ይኖርባችኋል። ወደ ስልካችሁ ሴቲንግ ትገባላችሁ። ወደ ላይ ሳብ ታረጉትና ሎክ ስክሪን የሚል ነገር ፈልጋችሁ ትከፍታላችሁ። በመቀጠልም ሰኪዩር ሎክ ሴቲንግ የምትለዋን እንከፍታለን። ልክ በዚህ መልኩ ያመጣላችኋል። መጨረሻ አካባቢ ሎክ ኔትወርክ ኤንድ ሴኩሪቲ የምትለዋን እችኛውን ኦን ታረጋላችሁ ማለት ነው። ያለ እናንተ ፍቃድ ማንም ሰው ዋይፋያችሁና ዳታችሁን ኦፍ ወይም ኦን እንዳያደርገው የምትከላከሉበት መንገድ ነው ማለት ነው። ስልካችሁን ቆልፋችሁ ባስቀመጣችሁበት ሰዓት ማንም ሰው ዋይፋያችሁና ዳታችሁን መክፈትም መዝጋትም አይችልም ማለት ነው፣ ይህንን ካበራችሁ። ሌላኛው ስልካችሁን የሆነበት ቦታ ላይ አይበለውና ብትረሱት ማንም ሰው ስልካችሁን ፓወር ኦፍ እንዳያደርገው ወይም ደግሞ እንዳይዘጋው ከፈለጋችሁ ፓስወርድ እንዲጠይቀው ከፈለጋችሁ እቺንም ኦን ማድረግ ይኖርባችኋል ማለት ነው። ስለዚህ ይህንን አብርታችሁ ማንም ሰው ስልካችሁ እንዳይቆልፈው ወይም ደግሞ እንዳይዘጋው ማድረግ ትችላላችሁ ማለት ነው። ሲም ካርዱን እስከሚያወጣው ድረስ መደወል ከቻላችሁ መደወል ትችላላችሁ ማለት ነው። ሶስተኛ የስልካችሁን ሴቲንግ ትከፍታላችሁ። በመቀጠልም ወደ ላይ ሳብ ታረጉትና ባዮሜትሪክስ ኤንድ ሴኩሪቲ የምትለዋን ትከፍታላችሁ። በመቀጠልም ወደ ላይ ሳብ ታረጉታላችሁ እስከ መጨረሻው። በመቀጠልም ሎኬሽን የምትለዋን ትከፍታላችሁ። በመቀጠልም ኢምፕሩቭ አኩራሲ የምትለዋን እንከፍታለን። ልክ በዚህ መልኩ ሲያመጣላችሁ ዋይፋይ ስካኒንግ የምትለዋን እችኛዋን የግድ ኦፍ ማድረግ አለባችሁ። ብሉቱዝ ስካኒንግ የምትለዋንም እችኛዋንም የግድ ኦፍ ማድረግ አለባችሁ ማለት ነው። ይህንን ማድረጋችሁ ማለት ከምታስቡት በላይ ባትሪያችሁን እንዲቆጥብላችሁ አረጋችሁ ማለት ነው። ይህንን ኦን የምታረጉ ከሆነ ዋይፋይ እና ብሉቱዛችሁን ብታጠፉ እንኳን ስካን እያደረጉ በየቦታው ዋይፋይ ዋትስአፓችሁ ላይ ዲሌት የተደረጉ ወይም የጠፉ ሜሴጆችን ድጋሚ ማግኘት ከፈለጋችሁ የሚገርም ጽድት ያለ ያበደ መንገድ አሳያችኋለሁ። እንዲሁም ሁለት የሚገራርሙ የዋትስአፕ ሚስጥሮችን አሳያችኋለሁ። ላይክ ሼር ፎሎ እንዳትረሱ። ወደ ፕሮሰሱ አንደኛ በዋትስአፕ ለአንድ ጓደኛችሁ ፎቶ ወይም ሜሴጅ ስትልኩ አሁን በማሳያችሁ መልኩ ጽድት ባለ መልኩ መላክ ትችላላችሁ። ዋትስአፓችሁን ትከፍታላችሁ። በመቀጠልም አንድ ጓደኛችንን እንመርጣለን። በመቀጠልም መላክ የፈለግነውን ፎቶ እንመርጣለን። ለምሳሌ ይሄንን ፎቶን ይመረጥኩኝ። ከዛ ከታች እችኛዋን ምልክት አንዴ ክሊክ ታደርጓታላችሁ። በመቀጠልም ሴንድ ትሉታላችሁ ማለት ነው። ይሄ ምንድነው ጥቅሙ? ጓደኛችሁ ያላካችሁለት ፎቶ ወይም ሜሴጅ አንድ ጊዜ ብቻ ነው ማየት የሚችለው ማለት ነው። ከአንድ ጊዜ በላይ ማየት አይችልም ማለት ነው። ፎቶ ከሆነ ፎቶውን አይቶት ከፎቶ ከወጣ ተመልሶ ያንን ፎቶ ማግኘት አይችልም ማለት ነው። ሁለተኛ እጅግ በጣም በቀላሉ ተልከውላችሁ ወይም እናንተ ልካችሁ ዲሌት የተደረጉ ሜሴጆችን ከዋትስአፕ ከራሱ ከድርጅቱ መልሳችሁ ማግኘት ከፈለጋችሁ ዋትስአፓችሁን ትከፍታላችሁ። በመቀጠልም ከላይ 3 ነጥቡን በመቀጠልም ሴቲንግ በመቀጠልም አካውንት የምትለው ውስጥ ትገባላችሁ። በመቀጠልም ሪኩዌስት አካውንት ኢንፎ የምትለውን ትጫናላችሁ። በመቀጠልም ሪኩዌስት አካውንት ሪፖርት የምትለውን እችኛውን ከላይ ያለችውን ነካ ታረጓታላችሁ። ልክ በዚህ መልኩ ማርች ለኔ ከ3 ቀን በኋላ ይልክልኛል ማለት ነው። ከላከላችሁ እዚህ ጋር አስቀምጥላችኋል ማለት ነው። ከፍታችሁ የፈለጋችሁትን ሜሴጅ በቀላሉ መልሳችሁ ማግኘት ትችላላችሁ ማለት ነው። ለኔ ከ3 ቀን በኋላ የጠፉ ሜሴጆች እንዳለ ወይም ደግሞ ሁሉም ዋትስአፕ የተላላኳቸውን ነገሮች ሁሉ ይልክልኛል ማለት ነው። እናንተም እንደዚህ አድርጋችሁ የጠፉ ሜሴጆችን በቀላሉ መልሳችሁ ማግኘት ትችላላችሁ ማለት ነው። ሶስተኛ ወደ ዋትስአፓችሁ ከእናንተ ውጭ ማንም ሰው እንዳይገባ እንዴት ነው ዋትስአፓችሁን ቁልፍልፍ አድርጋችሁ መጠቀም የምትችሉት? ዋትስአፓችሁን ትከፍታላችሁ። ከላይ 3 ነጥቡን በመቀጠልም ሴቲንግ በመቀጠልም ፕራይቬሲ የምትለው ውስጥ ትገባላችሁ። በመቀጠልም ወደ ላይ ሳብ ታረጉትና ፊንገርፕሪንት ሎክ የምትላለች መጨረሻ አካባቢ ላይ እሷን እንዴት ነው ከታላችሁ። ከዛ ይሄን ኦን እናደርገዋለን። በመቀጠልም የእጅ ወይም ደግሞ የጣት አሻራችሁን ትሰጡታላችሁ። ከዛ እዚህ ጋር ትመርጡለታላችሁ ከመቼ ጀምሮ ይቆልፍ ይላችኋል ማለት ነው። ከዋትስአፓችሁ ልክ እንደወጣችሁ አውቶማቲክ እንዲቆልፍላችሁ ከፈለጋችሁ እዚህ ላይ ወይም ደግሞ ከአንድ ደቂቃ በኋላ እንደፈለጋችሁ ማለት ነው እንደምርጫችሁ። ከዛ አሁን ከዋትስአፕ